ህዝባዊ ወያኔ ሓርነት ትግራይ ህወሓት ውስጣዊ ሽኩቻው በከፍተኛ ሁኔታ መባባሱና በዶክተር ደብረጽዮን ገብረ ሚካኤልና በአቶ ዓለም ገብረ ዋህድ መካከል የተፈጠረው ልዩነት መስፋቱ ሲነገር ኤርትራ ደግሞ ሰራዊቷን እያስጠጋች መሆኑ ተዘገበ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በውስጣዊ ሽኩቻ መወጠሩ የተዘገበ ሲሆን በዶክተር ደብረጽዮንና በአቶ ዓለም ገብረ ዋህድ መካከል የተፈጠረው የቡድን ልዩነት እየሰፋ መምጣቱ ተገልጿል። አቶ ዓለም ገብረ ዋህድ የህዝባዊ ወያኔ ሓርነት ትግራይ ህወሓትን ህጋዊነት ለማስመለስ እንታገላለን እንጂ ወደ ጦርነት መግባት የለብንም በማለት ሲገልጹ የትግራይ ህዝብ ጦርነት ይበቃዋል የሚል አቋም አራምደዋል። የብዙሃኑን ድጋፍ እያገኙ መምጣታቸውን ያነሱት ምንጮች በሌላ በኩል የኤርትራ መንግስት ሰራዊቱን ሲያስጠጋ የህወሓት የጦር አዛዦችም ለደህንነት በሚል የሚንቀሳቀሱባቸውን ተሽከርካሪዎች ሰሌዳቸውን እየፈቱ ያለ ታርጋ ጭምር በመንቀሳቀስ ላይ እንደሚገኙ ሉዓላዊ ሚዲያ ምንጮቹን ጠቅሶ ዘግቧል። በትግራይ ክልል ያለውን ወቅታዊ ሁኔታ ያሳስባት የኢትዮጵያ ካቶሊካዊት ቤተክርስቲያንም በብፁዕ አቡነ ተስፋ ስላሴ በኩል አዲስ አበባ ለሚገኙ ኤምባሲዎች ጥሪ ያቀረበች ሲሆን ዲፕሎማቶችም በቅርቡ ወደ ትግራይ ክልል እንደሚጓዙ እንደሚጠበቅ ሲገለጽ፣ በትግራይ ክልል ያለው ወቅታዊ ሁኔታዎችን የሚገልጹ መረጃዎችም የህወሓት የውስጥ ሽኩቻ ተፏፍሞ ሲቀጥል የሰራዊቱ አዛዦችም በተለይም ደግሞ ጦርነት በቃን ባለውን ሰላማዊ የትግራይ ህዝብ ስለተገፉ በጎዳና ላይ የሚያደርጉትን እንቅስቃሴም እንደገደቡ እየተመለከተ ነው። ቀደም ሲል በየከተሞቹም በየካፌው አዘውትረው የሚታዩት ኮርና ከኮር በላይ የሚባሉት የህወሓት ታጣቂ አዛዦች ባለፈው ሳምንት እንቅስቃሴያቸው ሲገደብ በየካፌዎቹ እንደ በፊቱ የማይታዩ ሲሆን በሚንቀሳቀሱባቸው መኪኖችም ሰሌዳ አልባ እንዳደረጓቸው በማንሳት ቀደም ሲል ያለ አጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያለ አጃቢ በየትኛውም ስፍራ እንደማይንቀሳቀሱም ጭምር ታውቋል።